የቡርኪና ፋሶ መሪ ኢብራሂም ትራኦሬ ከአደገኛ የግድያ ሴራ በሕይወት ተረፈ። አሁን ላይ የሩሲያ ኮማንዶዎች እሱን ለመጠበቅ ወደ ሀገሪቷ መግባታቸውን ተናግረዋል። ሩሲያ በሀገሪቷ የውስጥ ጉዳይ ላይ ለምን ጣልቃ ለመግባት ፈለገች? ለመሆኑ የጋራ ጠላት አላቸው? ፑቲን መሪውን እንዳይሞት ለምን ፈለጉ? ስለ ጉዳዩ በቂ መረጃ ይዘናል። በዝርዝር ትሰሙታላችሁ። በቡርኪና ፋሶ የፖለቲካ ሽኩቻው ከሚታሰበው በላይ አሳሳቢ ደረጃ ላይ በመድረስ በርካታ ሴራዎች ፕሬዝዳንቱን ትራኦሬንና መንግስቱን ለማጥቃት እየተነደፉ ይገኛሉ። በቅርቡ የተቃጣው የከሸፈው የመንግስት ግልበጣ ምን ያክል ጉዳዩ ከቁጥጥር ውጪ እንደወጣ ማሳያ ነው። በምላሹ ትራኦሬ ራሱን ለማትረፍ የተለየ እርምጃ በመውሰድ የሩሲያ ልዩ ኮማንዶዎችን በመቅጠር አገዛዙን ለማትረፍ በትጋት እየሰራ ይገኛል። ይህ ያልተጠበቀ እርምጃው ቡርኪና ፋሶ የውጭ ዲፕሎማሲዋን ወደ ምስራቅ እንዳዞረችና ትራኦሬ ራሱን ከጥቃት ለመከላከል ረጅም ርቀት እየተጓዘ እንደሆነ ያሳያል። የትራኦሬ መንግስት ስልጣኑን በ2022 ከተቆጣጠረ ጀምሮ በሁሉም አቅጣጫ በጠላት ተከቦ ወጣቱ መሪ ከውስጥም ከውጭም ኃይሎች ያልተቋረጠ ጫና እየደረሰበት ይገኛል። በአጠቃላይ ሀገሪቷ የአመፀኞች የጦር ሜዳ እየሆነች ትገኛለች። እነዚህ አመፀኛ ቡድኖች ከሳህል ከተባለ አካባቢ እንደሚፈለፈሉ ምንጮች ይገልጻሉ። አሁን ያለውን የሀገሪቷን ተለዋዋጭ ሰላምንና ጥበቃን ለማተራመስ አመፀኞቹ በምዕራብ አፍሪካ ከሚገኙ ታጣቂ ኃይሎች ጋር በቅንጅት ሌት ተቀን እየሰሩ ይገኛሉ። የቡርኪና ፋሶ መንግስትን በመጣል የሀገሪቷን እምቅ ሀብትን ለመዝረፍና ለመቆጣጠር በኃይለኛው እንደቋመጡ እንቅስቃሴያቸው በግልጽ ያሳያል። በተጨማሪ በሀገሪቷ ውስጥ የሚገኙ በወታደራዊ አደረጃጀትና በባለስልጣንነት የሚሰሩ ተቃዋሚ ኃይሎች በተደጋጋሚ የትራኦሬ ስልጣንን ለመበጣጠስ ብዙ ሙከራዎችን ሲያደርጉ ታይተዋል። በቅርቡ የተከሰተው በ2025 በአፕሪል የተቃጣው ያልተሳካው መፈንቅለ መንግስት የትራኦሬ ስልጣን አደገኛ መስመር ላይ እንዳለ ያሳያል። አንዳንድ ዘገባዎች የቀድሞና የአሁን የወታደራዊ አለቆች ከአመፀኛ ኃይሎች ጋር በቅንጅት በመስራት በደንብ የተጠና ንድፍ በማውጣት የፕሬዝዳንቱን ቤተ መንግስት ለመክበብ እንዳሰቡ ገልጸው መንግስት ግልበጣው ስልጣኑን ከመቆጣጠር በላይ ዋና ትኩረቱ ትራኦሬ ለመስራት ያሰባቸውን የተለዩ ልማቶችን ለማስቆም እንደሆነ ዘገባዎቹ አሳውቀዋል። በሴራው ላይ የውስጥ ሰላዮች ቡርኪና ፋሶን ለመቆጣጠር ካሰቡ ከውጭ ኃይሎች ጋር በመተባበር ትራኦሬን ከወንበሩ ለማሽቀንጠር ቢሰሩም ነገር ግን ሴራው ሳይሳካ ሊከሽፍባቸው ችሏል። የሴራው ሚስጥር መጋለጥ ብዙዎችን ያስደነገጠ ሲሆን ይህም ትራኦሬን ለማስወገድ ከታሰቡ እቅዶች ዋነኛው እንደነበረ ይታመናል። ከዚህ ሴራ መክሸፍ በኋላ የቡርኪና ፋሶ መንግስት አስቸኳይ ውሳኔ እንዲወሰን በማድረግ ትራኦሬ ደግሞ ክስተቱ አሳዛኝ እንደሆነ ገልጾ የእሱ መትረፍ ለቡርኪና ፋሶ ሰላምና ጸጥታ ወሳኝ እንደሆነ በመረዳት ስልጣኑን ከውጭም ከውስጥም ኃይሎች ለመጠበቅ ቆርጦ መነሳቱን አሳውቀዋል። ራሱን ለመጠበቅ ይረዱኛል ካላቸው ውሳኔዎች መካከል የሩሲያ ኮማንዶዎችን ወደ ሀገሪቷ መጋበዝ በዋነኛነት ይገኝበታል። የሩሲያ ኃይሎች ለጥበቃ መጋበዛቸው ምን ያክል ሀገሪቷ ከቁጥጥር ውጪ እንደወጣችና ትራኦሬ በፍጥነት የተለየ እርምጃ ካልወሰደ የከፋ ነገር እንደሚገጥመው በመረዳቱ ነበር። የሩሲያ ኮማንዶዎች በኃይለኛው የሰለጠኑ ትላልቅ ወታደራዊ ተልዕኮችን በብቃት በመፈጸም የሚታወቁ ሲሆን የመጀመሪያ ስራቸው የሚሆነው ትራኦሬን በመጠበቅ አገዛዙን ለማስቀጠል እንደሆነ ተናግረዋል። እነዚህ ኮማንዶዎች ከትራኦሬ በተጨማሪ ወሳኝ የትራኦሬ ቀኝ እጅ የሆኑ ባለስልጣናትን ከጥቃት ለመከላከል፣ ወሳኝ ልማቶችን ደህንነት ለመጠበቅ እንዲሁም ለሀገሪቷ ወታደራዊ ኃይሎች በቂ ስልጠና ለመስጠት እንዳሰቡ ተገልጿል። የሩሲያ ወታደራዊ ኃይል ከትራኦሬ የቀረበለትን ግብዣ ተቀብሎ በአስቸኳይ ስራ የጀመረ ሲሆን ምናልባትም በተልዕኳቸው በርካታ እስካሁን ያልተደረሰባቸው ሴራዎችን እንደሚያጋልጡ ይጠበቃሉ። የኮማንዶዎቹ ቡርኪና ፋሶ መገኘት ምን ያክል ትራኦሬ በሩሲያ ላይ ትልቅ እምነት ማሳደሩን ያሳያል። ትራኦሬ ስልጣኑን ሲረከብ በመጀመሪያ በዲፕሎማሲ እግሩ የረገጣት ሀገር ሩሲያ ስትሆን በጊዜው ፑቲን የተለየ ስጦታ አበርክተውለት ወደ ሀገሩ እንደሸኙት አይረሳም። ትራኦሬ ሩሲያን የመረጠበት ምክንያት ብዙዎች ስልጣኑን ለማራዘም ነው ቢሉም ነገር ግን እንደ እሱ ገለጻ ከሆነ ሞስኮ በአፍሪካ ላይ እያደገ
ከመጣው ተጽዕኖዋ በመነሳት እንዲሁም ለአፍሪካ ባላት የጠለቀ ፍቅር ምክንያት በቡርኪና ፋሶ እንደተመረጠች ይናገራል። ትራኦሬ ሞስኮን ለዲፕሎማሲ ሲመርጥ ከፈረንሳይ በኩል የነበረውን ግንኙነት ያቋረጠ ሲሆን በርካታ ሰዎች የመፈንቅሉ ሴራ የፓሪስ ፍላጎት እንደሆነ ይገልጻሉ። የቡርኪና ፋሶ መንግስት የፈረንሳይ አገዛዝን እንደ ጸረ ኃይል በመቁጠር ከዓመት በፊት በጉዳዩ ላይ ጣልቃ አትግቢ ማለቱ አይረሳም። የአሁኑ የሩሲያ ኮማንዶዎች ጥበቃ ለፈረንሳይ ጣልቃ ገብነትን ለመከላከል ተብሎ የተፈጸመ ሲሆን በዚህም ትራኦሬ ከሚታሰበው በላይ በፓሪስ ሴራ እንደተማረረ በግልጽ ያሳያል። እሺ ተመልካቾቼ ለዛሬ የነበረኝ መረጃ ይህን ይመስል ነበር። ቻናሉ የእናንተ በመሆኑ ቪዲዮውን በተመለከተ ያሻችሁን አስተያየት ኮመንት ላይ አስቀምጡ። ቪዲዮውን ሼር፣ ሰብስክራይብ እና ላይክ በማድረግ የቻናሉ ቤተሰብ ይሁኑ። ቻው፣ አመሰግናለሁ።